አሐዱ አምላክ አሜን። መቃባ ከልማ ከመንፈሮ ሁሉ ዋቀተኩ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበረ አባታችን መላከ ፀሐይ መምህር ኤልያስ አስፋው የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ሊቀ ካህናት ታረቀኝ ማሞ የደብሩ ዋና ጸሐፊ፣ እንደዚሁም መጋቤ ሃይማኖት መምህር ቴዎድሮስ ፍቅሬ የስብከተ ወንጌል ክፍል ኃላፊ፣ ሊቃውንተ ቤተክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች፣ እንደዚሁም የሊቀ መላኩ የቅዱስ ገብርኤል ወዳጆች በፈጠረን በአምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አከሙልተኒ አሜን። አምላካችን እግዚአብሔር የእኛን መተላለፍና በደል ሳይመለከት በፍቅሩ በምሕረቱ በቸርነቱ በሰላም አሳድሮን በዚህ በተቀደሰ ስፍራ ተሰባስበን ማንፈውን ዘላለማዊ ቃሉን እንድንሰማ የፈቀደልን የአባቶቻችን አምላክ ክብርና ምስጋና ለእሱ ይሁን። እንግዲህ ወገኖቼ ዕለቱን በሚመለከት የእግዚአብሔርን ቃል እንማማራለን። እንግዲህ ከሌሊቱ ጀምሮ ሊቃውንተ ቤተ ክርስቲያን በብዙ ዝማሬ በቅዳሴው በተለያየ አገልግሎት ሲያገለግሉ ቆይተዋል። የአሁኑ ሰዓት ደግሞ ወንጌልን የምንሰማበት ሰዓት ስለሆነ ሳናሳጥረው ሳናስረዝመው መንፈስ ቅዱስ በገለጠልን መጠን ጥቂት የእግዚአብሔርን ቃል እንማማራለን። ስለ ሁሉም የጥበብ ባለቤት የምስጢር ባለቤት አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጥልን። እስቲ ከኔ ጋር አንድ ኃይለ ቃል ካላችሁ የሐዋርያው ቅዱስ ጳውሎስ መልእክት በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ እንዲህ የሚል ኃይለ ቃል አለ። እሱም ብለን ቀጥታ ለትምህርታችን እንሄዳለን። ለርኩሰት ሳይሆን በውስጡ ድምጻቸው አይሰማም። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ጥዋይና በሶንታኔ ኦሮምኛ ስም መሰለኝ ይችላሉ። ሲመጽሉት እጃችን አስቡ አፋራው ቤና ከኝተኛ ከንታሳ ማሪ ሰገሌ ዋቀ ለመተኮስ ነመለማስ ልቡ ተኮሰተው አገሄድ የምንድር ከመዋንቴ እሺ ጥራይና ፈሶንታኒ ዋቀየ ቁልቁልማ ዳፍ ዋሜራ ጀታ እርጋ ቁልቁሉ ጳውሎስ ገረ ተሰሎንቄ ሰጀልቀባ በቆና ሁሉ ለቆሰ ተሮ ይባራ። እንግዲህ በዚህ ኃይለ ቃል ዙሪያ ባለችን ጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። እንግዲህ እንደ ሥርዓተ ቤተ ክርስቲያን የዛሬዋ ዕለተ ሰንበት ቅድስት ተብላ ትጠራለች። ቅድስት ብሎ የጠራው የሰየማት ደግሞ ሊቁ ቤተ ክርስቲያናችን ባለታሪክ ለኃይሌታይ ተብሎ የሚጠራው መዋዘ ጥበባትም ተብሎ ይጠራል ቅዱስ ያሬድ። እሱ ነው እቺን ዕለት ቅድስት ብሎ የጠራት። ቅድስት የተባለችበት ምክንያቱም የተቀደሰውን ሥራ መድኃኒታችን ኢየሱስ ክርስቶስ ጾሙን የመጀመሪያ ሥራውን በጾም ስለጀመረ ቅድስት ተብላ ትጠራለች። ማቲዋ ቀየረ ጌፈታ ውያነራ ሰንበኒኩን ሰንበቶተና ናኒ ዱፈን ኬሳ መቃ አዳ ቀብዲ መቃን ሼስ ማል ጀደመ የጀኒ ቁልቁሌቲ ጀደማ ቁልቁሌቲ ጀደምቴ ዋማት ቁልቁሌቲ ጀዴ ከሙጋሴስ ሃዩ መነመንታ ኬኛ ቁልቁልቻ ያሬድ እኒስ ሞ ከነ ሙጋሱንሳ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ጾመ ከነ ኤቢሴ ዋንኒ ኤገሌ ጾመ ከነ ኤቢሴ ከኑ ኤገሌ ኢሳ ዋን ተኤ አመ ተኮን ኬኛ ጾመ ኬሰ የሮ ቶርቤራት ካስቢ እንደዚህ ነው አይደል? እያንዳንዳችን ከሳምንት ጀምረን ይኸው በጾም ሕይወት ውስጥ ነው ያለነው። ይህን ጾም ደግሞ ቀድሶ ባርኮ የሥራ መጀመሪያ አድርጎ የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጾምን ስለቀደሰ እንግዲህ በተለይ በቅድስና ስም ብዙ ነገሮች ይጠራሉ።
አለቃ ኪዳነ ወልድ ክፍሌ የተባሉት በመዝገበ ቃላት መጽሐፋቸው ላይ ቅድስት ማለት የተከበረች፣ የተለየች፣ የተባረከች፣ የተመሰገነች ማለት ነው ብሎ ይተረጉማል። የተባረከች፣ የተለየች፣ የተቀደሰች፣ የተመሰገነች። ዛሬ እንግዲህ እያንዳንዳችን ይህን ሕይወት ስንጀምረው ታላቁ ጾማችንን ስንጀምረው እነዚህን ነገሮች ታሳቢ ያደርገን ነው። የዚህ ሕይወት ተካፋይ እንሆናለን፣ የቅድስና ተካፋይ እንሆናለን ብለን ነው ወገኖች። በተለይ በየዓመቱ ጾም ስንጾም ያለውን በረከት ጠንቅቀን ነው የምናውቀው። በረከቱ በእኛ ሕይወት ውስጥ ምን ያህል ዋጋ እንዳለው ጠንቅቀን እናውቃለን። ስለዚህ ይህን ታላቅ ክብር ያደለን ለአምላካችን ለእግዚአብሔር ክብርና ምስጋና ለእሱ ይሁን። አሜን ብላችሁ አመስግኑ። እስቲ እልል ብላችሁ አመስግኑ። ድምፃችሁን ልስማ። ጥቂት ሰዎች ናቸው እልል ብለው የሚያመሰግኑት። ሶስት አድርጉት እስቲ፣ ግድ የለም ሶስት አድርጉት። ጨርሰናል። አሜን። አምላካችን እግዚአብሔር አሁን ክብርና ምስጋና ለእሱ ይሁን። ስለዚህ ይህ ታላቅ ሕይወት አምላካችን መድኃኒታችን ኢየሱስ ክርስቶስ ባርኮ ቀድሶ ሲሰጠን እኛ ደግሞ በዚህ ሕይወት ላይ ስንሳተፍ የቅድስናን ሕይወት መረዳት ያስፈልጋል። ቅድስና በቃላትም የሚገለጥ ብቻ ሳይሆን በተግባርም የሚያሳዩት ነውና ለዚህማ ማን ብለውን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቅድስናማ ማን አስተምሯት? ማን ነግሯት? እኛ እኮ ጥቅሱን ዝም ብለን እንደረድራለን። በተለይ በቤተክርስቲያናችን ውስጥ የሚያስደንቀው ነገር ወገኖቻችን ምዕመናን እያንዳንዱን በተግባር ይተረጉሙታል። ቃሉ ግን ከዚህ ቦታ እንዲህ ይላል። ሕይወታቸው ራሱ መጽሐፍ ቅዱስ ነው። የሚኖሩት ራሱ መንፈሳዊ አኗኗር በመጽሐፍ ቅዱስ ላይ የተጻፈ ሕይወት ነው። ከናብ ዋይ ቁልቁልማ ሞተ መነ ክርስቲያና ኦርቶዶክስ ተዋሕዶ መድንትኖሪ ባየሩባት ማንም ይሮጀን ጅሬኛ ነገር ሲሱ ጉያና ጉያት ዋን ወንጌል ልጀሩ ሳንዱር ሰኒ ሆጂ ነገር ሲሰኒ ያኑ ነው ሆጂ ትሙኒ ሰኒ ዋን ተ ከበጀ ኦላና ከነገሰ ገቲ ጉዳ ኤበ ጉዳ ከርገተን ኒቤ ኩኔጀቱ ልፊቶ ኮመሌ ደቢቶ ኮመሌ በጣም ይገርም። እስከ 9 ሰዓት የሚጾሙም አሉ፣ እስከ 11 ሰዓት የሚጾሙ አሉ። ከዛ በላይም ጾመው እግዚአብሔር እንደጅ የሚጠኑ ቅድስናን ገንዘብ የሚያደርጉ ብዙ አሉ። ታዲያ ይሄ ራሱ እኮ ከቃሉ በላይ ነው። በቃል መናገር ቀላል ነው። የቃል ሰው ከመሆን የተግባር ሰው መሆን ያስከብራል ይላል አንድ ነው። የአብ ሰው ከመሆን የተግባር ሰው መሆን አባቶቻችን ክርስትናውን በቃል አይደለም የሚኖሩት፣ በሕይወት ነው የሚኖሩት፣ በተግባር ነው ያሳዩ። ስለዚህ ቅድስና መከበር፣ መለየት፣ መቀደስ፣ መባረክ ነው። ይሄን ጸጋ ስለተረዳን ደግሞ በተለይ ይሄ ጾም በመጣ ቁጥር በምን አይነት ውስጣችን እንደሚቀበል በምን አይነት ውስጣችን አሜን ብሎ እንደሚቀበል ሁላችንም እናውቃለን። አሁንም በዚህ ጸጋ ክብር ውስጥ እንድንቆይ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ከናፍ ማቲ ዋቀዮ አራስ ለቡን ኬኛ ኤበ ጉዳ ቀባ ማልም የሮ ጀኑ ነምኒ ሁንዲ ዳንዲ ጡራይነራ ዴቢኤ ጃለለ ዋቀዮ ኬሰ ከን ጅራቱ ከራ ዋቀዮ ቁልቁልማ ከነ ቀበቴ ከን deddeebi'u waan ta'e jaalala eebbaa karaa bal'aa waaqayyoon ittiin argachuu dandeenya. Jireenya ittiin waaqayyoon gammachiisnee argannu waan ta'eef jireenyi kun jireenya addaa faanaaf isiniif kabaja addaati. Ammas kabaja kana keessatti akka jiraannu waaqa nu taasisee galannu qubaan bara baraan isaaf haa ta'u። እንግዲህ ወገኖቼ ቅድስና እንደነገርኳችሁ መቀደስ፣ መባረክ፣ መለየት ነው እያልን ነው። ይህ ብቻ ሳይሆን ሰውነትን ከርኩሰት ልብን ከትዕቢት ከነዚህ ነገሮች ማራቅ ያስፈልጋል። አንድ ሰው ቅድስናን ገንዘብ ማድረግ የሚፈልግ ከሆነ በቅድስና ሕይወት መኖር የሚፈልግ ከሆነ ሰውነቱን ከርኩሰት እንደዚሁም ደግሞ ልቡን ደግሞ ከትዕቢት ለይቶ በተቀደሰ አኗኗር እግዚአብሔርን በሚያስደስት በረከትን በሚያሰጥ ሕይወት መኖር እንደሚገባው መጽሐፍ ቅዱስ ይነግረናል።
እንግዲህ በዚህ ሕይወት ከኖር ቅድስና ማለት ነው። ሌላው የሚገርመው በቅድስና ሕይወት ውስጥ ማስተዋል ያለብን ነገር ነው። እየሰማችሁ ነው? አነዶካ ጅብዙ እስቲ እየሰማን ነው የምትሉት እጃችን አንሱልኝ። ምክንያቱም የሀሳብ መበታተን እየተሰማኝ ነው። ምናልባት የሰው ልቦና ማንበብ ይከብዳል። ይሄ ሳይኮሎጂስት መሆን ያስፈልጋል። ሳይኮሎጂስት የሰውን ልቦና ያነባል ይላሉ። ስለ ልቦና ያጠና ያ ማለት አይደለም። የክርስቲያን ሳይኮሎጂም አለ ወገኖች። ከፊታችሁ ይታወቃል እኮ ድካም እንደሚሰማን አይደለም። ጨርሰናል። ሀሳባችንን ሰብሰብ እናደርገው እንደርሳለን እኮ። ይሄ ነው የሚያመልጠን። በሳምንት አንዴ መተን የምንሰማው የእግዚአብሔርን ቃል በአግባቡ ካልሰማን እቺን ሳምንት ሙሉ ምን እንደሰማን ማስተዋል አንችልም። ስለዚህ ቅድስና ቅድስ ብለን ደጋግመን የምናወራው እስከ ዛሬ ሳምንት በዚህ ስያሜ ሳምንታት ሁሉ ይጠራሉና ለዛ ነው አደራ የምንለው። እንግዲህ በቅድስና ሕይወት ውስጥ በጣም የሚገርማቸው ዛሬ ቅድስት ብለን ስንጠራ ሶስት ነገሮች ልብ ያስፈልጋል። የመጀመሪያው ጾምን ቀድሷል አምላካችን እግዚአብሔር። ሁለተኛ እቺ ዕለትም የተቀደሰች ናት፣ ዕለተ ሰንበትም ቅድስት ናት። በሶስተኛ ደረጃ ቅድስት ቤተክርስቲያንም ቅድስት ናት። እንግዲህ በቅድስና ስም ብዙዎች የተባረኩ የተለዩ አሉ። ቅዱሳን ሰማዕታት እንላለን፣ ቅዱሳን ሐዋርያት እንላለን፣ ቅዱሳን ነቢያት እንላለን፣ እመቤታችን ቅድስት ድንግል ማርያም ብለን እንጠራታለን። ይሄ ሁሉ ስናይ ተሰፍሮ ተቆጥሮ የማያልቅ የእግዚአብሔር ቅድስና ከዛ መካፈላችን የሚያሳይ ነው። ወደዚህ ሕይወት እንድንመጣ እኮ ነው የሚያስፈልገው። የዚህ ተካፋይ እንድንሆን፣ በዚህ በቅድስና አጥር ውስጥ እንድንኖር፣ ተከበን እንድንቆይ ይሄ ነው የሚያስፈልገው። ከናፍ ማቲዋ ቀዮ ዋይ ቁልቁልማ ረዲት የቢነ የረዱበን ማሊ ቢዮጀን ዳንጋ ከነ ኬሰት አካው ፌግኑ jireenya qulqullummaa kana keessa akka jiraannuuf eebba kanarraa akka fagaannu namni dallaa kana keessa jiru dallaa qulqullummaadhaan marfamee jiru waan hundumaa damdamii darbuu danda'a። hidhannoon keenya kana ትጥቃችን ስለሆነ ነው ደጋግመን የምናወራ። በእግዚአብሔር ፊት በክብር የሚያቆመን ታላቁ ጸጋ ስለሆነ ነው አጥብቀን ደጋግመን የምናወራ። ስለዚህ ቅድስና የተለየ ገንዘብ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 16 ላይ ስታነቡ አባት ሆይ ቀድሳቸው ይላል ስለ ደቀ መዛሙርቱ። አንተ ቀድሳቸው፣ አንተ ክብር አባት ሆይ አንተ ቀድሳቸው፣ ለያቸው። ከበጀማ አባ ማኖ በርቶተ ኮከነ አቲናፍ ቁልቁሌስ ኤቢሲ ጀቹቲን ጎፍታኒ ዱበታ ኩnis maaliif qulqullummaadhaan akka dhaabbataniif jireenya qulqullummaa akka qabeenya godhataniif የቅድስና ሕይወትን ገንዘብ እንዲያደርጉ ነው። ገና ወደ ዓለም ይወጣሉና ገና በብዙ ነገር ይፈተናሉና ያማ መጫየር ፈተናው መች ተነገረን፣ መች በሕይወት ተፈተን። እነሱ እኮ ገና ዓለምን ዞረው የጠፋውን ዓለም ወደ እግዚአብሔር ይመልሳሉና አባት ሆይ ቀድሳቸው እያለ ክርስቶስ ይናገር ነበር። እሱም ቀድሷቸዋልና እሱም በክብር በመልዕልተ መስቀል ተሰቅሎ ፍቅሩን ገልጦላቸዋልና በመስቀል ላይ ተሰቅሎ አከበራቸው፣ ለያቸው። የመጀመሪያ ወይም ደግሞ የመጨረሻ ታላቁን ፍቅር ገለጠላቸው፣ ያውም በመስቀል ተሰቅሎ። ስለዚህ አባት ሆይ ቀድሳቸው ይላል። ዛሬ መቀደስ ያስፈልጋል ወገኖቼ። የኔና የእናንተ በቅድስና ሕይወት ይኖር ዘንድ ግድ ነው። ምናልባት እንግዲህ ከመዝሙሩ ቅድም ያቆሙ በመዝሙረ ዳዊት መዝሙረ 95 ቁጥር 6 ላይ እንዲህ የሚል ኃይለ ቃል አሰምቶናል። እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔርማ ምን ሰራኝ ትሉኝ እንደሆነ ይላል ትርጓሜው ሲያስታበቀው። እግዚአብሔርማ ምን አደረገ ትሉኝ እንደሆነ እግዚአብሔርማ ሰማያትን ፈጠረ። እግዚአብሔር ምንድን ነው የፈጠረው? ተናገሩ። ምንን ፈጠረ? ሰማያትን ፈጠረ ይላል። አንድም እግዚአብሔር ሰባቱ ሰማያትን ፈጠረ ይላል። እንዲህ ካለ በኋላ አንድም እግዚአብሔር ሰባቱን ማዕረጋትን ፈጠረ። ሰባቱ ማዕረጋት የሚባሉ አሉ ቤተክርስቲያናችን። መዘምራን ይላል፣ አናጉንስጢስ ይላል፣ ዲያቆን ይላል፣ ዲያቆን ይላል፣ እንደዚሁም ሽማግሌ ካህን ይላል፣ ኤጲስቆጶስና ሊቀ ጳጳስ እያለ እየቆጠረን ስንሄድ ቁጥራቸው 7 ይሆናሉ። ስንት ነው የሚሆነው ቁጥራቸው? 7 ነው። እነዚህ የየራሳቸው አገልግሎት አላቸው። በቤተ ክርስቲያን ውስጥ የሚያበረክቱት የተለያየ አገልግሎት አለ።
ስለዚህ እግዚአብሔርማ ሰባቱን ማዕረጋት ፈጥሯል ካለ በኋላ ቀጥሎ ምን ይላል? አሚን ወሰናይት ቅድሜሁ ይላል። ይሄ ደግሞ እውነትም በጎም ከፊቱ ነው ይላል። እንግዲህ ቃል በቃል ገጸ ንባቡን ስንመለከት ይህ ማለት ግን ሃይማኖትና ምግባር በፊቱ ነው እያለ ይተረጉማል። ስለዚህ ዛሬም እግዚአብሔር የሚወደው ሰው ማን ነው ብለን ከጠየቅን ሃይማኖቱ የጸና ምግባሩ የቀና ሰውን ይፈልጋል። ዛሬም በእግዚአብሔር ፊት የኔና የእናንተ ሃይማኖት የጸና እንደሆነ ምግባራችን የቀና እንደሆነ ሕይወታችን በቅድስና ሕይወት ታጥረዋል። ማንነታችን በቅድስና ተገልጠዋል። እንዲህ ካለ በኋላ አንድም ይላሉ አባቶቻችን ሃይማኖትን ከትሩፋት ቅድስናን ከትሕትና አስተባብሮ አንድ አድርጎ የያዘን ይፈልጋል እግዚአብሔር። ሃይማኖትን ከትሩፋት ትሩፋቶቹን ሆጂ ቡአ ሆጂ ጫልማቸው እረ ጉዴስ ሆጀቾቹ ለጀሩ ቁሉማ ሆጂ ቡአ ከሰቲ አረ ሆጀኔ ረጀኔ ከናበዱት ጎርስ እረ ጉዴስ ሆጀቻኔ ነው ጫልስስኔቹ ለወንድች ትሩፋት እኮ ይሄ ነው። የበለጠ እየሰሩ መሄድ ጥቂት በሰራነው ነገር ረክተን ደስ ብሎን የምናርፍ ሳይሆን የበለጠ ስራ ሰርተን ዋጋ እንድንቀበል ቅድም እያለሁ አንዳንዶቹ እስከ 9 ሰዓት ይጾማሉ። አንዳንዶቹ ደግሞ እስከ 12 ሰዓት የሚጾሙ አሉ። ከ9 በኋላ ያለው ሕይወት የትሩፋት ሕይወት ነው። ስለዚህ ሃይማኖትን ከትሩፋት ቅድስናን ከትሕትና አንድ አድርጎ አስተባብሮ የያዘ ሰው እሱ በእግዚአብሔር የእግዚአብሔር ባለሟል ነው። ከነቶኮ ወደ ከንቀበቱ አመንታሳ ወጂቦ አጅን ቁልቁልማሳ ከሶሚነ ከሶሚነቹም ድንቀቡማ አጅን ቶኮ ታሲሴ ከንቀበቱ ቶኮ ጎዴ ከንት ጅራቱ ዋቀዮ ነመከሲ ኦብዶ ዳቡ በርባዳ ነመ ኤቢበማፍ ድረ ዳቡ በርባዳ። እባካችሁ ወገኖች እየሰማችሁ ነው? ግን የሃይማኖት ነገር እኮ እንደዚህ ከትሩፋት ጋር ከትሕትና ጋር ራስን ዝቅ ከማድረግ ጋር ሃይማኖታችን አጥብቀን የያዝን እንደሆነ በእግዚአብሔር ፊት ታላቅ በረከት ይጠብቀናል። ለበረከት እንበቃለን። ገሩማን ጎደም ተወን ጾም ለሞድነች ገለገለ ሐሜና ደሞ ዋባይሩበን መነከስና ነው በረጅለኛ ከኛ ሐሜና ነው ጩቡ ዋባየ ኦዴሱ ነማሐመቹ ነመወልት ነቁ ዋያ በሎከስ ጀኔኑበቹ ካናን ጾም ከኛ ሂ ከአባዴማ ያረን ያስተከረ እንጾማለን እያለን ሰውን የምናማከረ ነው። እንጾማለን እያለን ስለ ሰው ክፋት የምናስብ ከሆነ ሌት ተቀን ደግነትን ማሰብ ሲገባን እኛ ግን ከዚህ በራቀ ሕይወት ያው እኮ በጾም ሕይወት ውስጥ እየሆንን እኮ ነው። ማለት እንዲህ አይነት ጾም እግዚአብሔር ይቀበላል? አይቀበልም ወገኖች። ምናልባት እንዲህ አይነቱን ጾም ታላቁ አባታችን የቅሳራው መምህር ቅዱስ ባስልዮስ ሲናገር ምን ይላል? ከጾም ጋር ታጅቦ የሚመጡ ስራዎችን ካልሰራን የበለጠ ጾምን የሚያደምቁ የሚያሳምሩ ስራዎችንም ማንሰራ ከሆነ ወገኖቼ ይላል ይህ ጾም አይደለም፣ የምግብ ቁጠባ ነው። በምግብ ላይ አድማ ማድረግ ነው ይላል። በምግብ ላይ አድማ ማድረግ አድመኞች እየመጡ ነው እያሉ አለማያ እነዚህ አድመኞች ምግብ የማይበሉ እንጾማለን እያሉ እየመጡብን ነው ይላሉ። ባላቶቹ መቼም ብዙ ነው መከራችን፣ ብዙ ነው ፈተናችን። ታዲያ እንዲህ አይነት ትርጉም እንዳይኖረው ጾማችን ትርጉም ሊኖረው ይገባዋል። አንዳንዴም እኮ ውሏችንን ማየት ያስፈልጋል። ከማን ጋር ነው የምንውለው? ከማን ጋር ውለን ነው ጾመናል የምንለው? ምንድነው እኛ ሕይወት መምሰል ያለብን? እንዲህ ካለ በኋላ ቅድስናም ሁሉም ነገር ከቤተ መቅደሱ ነው ይላል። ቅዱሳት ወበስብሐት ውስተ መቅደሱ ሁሉም ነገር ቅዱስ ቅዱስ ብሎ ማመስገን የእግዚአብሔርን ክብር መግለጥም ከቤተ መቅደሱ ነው። ከቤተ መቅደሱ የእግዚአብሔር ክብር ይገለጣል። ከቤተ መቅደሱ የእግዚአብሔር ለአምላካችን ያለንን አክብሮት እንገልጣለን። ለዚህ ነው አብየ ስብሐት ልዑለ ቅዱሳት እየተባለ ነው የሚጠራ በቤተ መቅደሱ። ታላቅ ምስጋና፣ ታላቅ ቅድስና ማለት ነው ትርጉሙ። ስለዚህ ወገኖች እግዚአብሔርን ቅዱስ የሚያሰኘው ቅዱስ መሆኑ ብቻ ሳይሆን
ሌሎችንም መቀየሩ በቀደሱ ቅድስና የባህሪ ገንዘቡ ነው። ከባህርያት እግዚአብሔር ውስጥ ወይም ደግሞ ከእግዚአብሔር ባህርያት ውስጥ አንዱ ቅድስና ነው። አመሉማ ዋቀዮ ኬሳ ቶኮ ቁልቁሉማ ቀሰበ ዋቀዮ ዋቀዮ ቁልቁሉ ደንጀና አለነማንስ ቁልቁሉ ደንጀና ቁልቁሉማ እነማብ ከዋቀዮ ማልታደጎደ ዮጀነ ነመ ገነመ ቁልቁሉ ደ ዮጀነ ገልገለ ቁልቁሉ ተውዲ ሲደንዳ ሰውን ጠዋት ቅዱስ ነው ካለን ማታ ያንን ቅድስናን ገንዘብ ላያደርግ ይችላል። የእግዚአብሔር ግን የባህሪ ገንዘቡ ነው። ትናንትም ዛሬም መቼ እግዚአብሔር ቅዱስ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይህን ቅድስና ይህን ክብር እንድንጎናጸፍ ወደዚህ ጸጋ እንድንመጣ እግዚአብሔር ግን ይፈልጋል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ስታነቡ እሱ ቅዱስ እንደሆነ እናንተም ደግሞ በስራችሁ ሁሉ ቅዱሳን ሁኑ ይላል የእግዚአብሔር ቃል። በምናችሁ ሁሉ በስራችሁ ሁሉ ቅዱሳን ሁኑ። ስራችን ሁሉ ቅድስናን የሚገልጥ ሊሆን ይገባል። ሕይወታችን ቅዱስ ሊሆን ይገባል። የምንጾመው ጾም ቅዱስ ሊሆን ይገባል። ለዚህ ነው እኮ በኢዮኤል ምዕራፍ 2 ቁጥር 1 ላይ ስታነቡት ቁጥር 14 ላይ ስታነቡት እንዲህ የሚል ኃይለ ቃል አለ። ጾምን ቀድሱ አውጁ። ጾምን ለዩ። የምንጾመው ጾም ምን አይነት ጾም ነው ብለን መለየት ያስፈልጋል። ምናልባት ከእብና ከፋ መከልከል ይገርም። ነገር ግን የእያንዳንዳችን ሕይወት ስለ ጾሙ ስናስብ ስናደርግ አብሮ የሚሰሩ ብዙ ነገሮች አሉ። እስቲ አንድ 8 ነገሮችን ለዘርዝርና ትምህርት ወደ መቋጨቱ እመጣለሁ እያሳታችሁ ወገኖች በደንብ ስሙ። እነዚህ 8 ነገሮች እንግዲህ አንድ ክርስቲያን